አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። እናንተ ጋርስ እንዴት ነው? ስራ እንዴት ይዟችኋል? እየበረታችሁ ነው? በርቱ። እና ላይክ ሰብስክራይብ በማድረግ ጀምሮ ትላችኋለሁ ቪዲዮ ማለት ነው። እሱ ጋር ችግር የለም። እና ውዶቼ እንትን ማለት ነው ኮሜንት አበባ ቅርጽ፣ ልብ ቅርጽ ምናምን እንዳታስቀምጡ እሺ። እንደው ስወዳችሁ እንደው ስሞትላችሁ ጽሁፍ ጻፉ። በቃ ደስ ያላችሁን ጽሁፍ ጻፉልኝ። አስተያየት ቪዲዮውን ከተመቻችሁ ተመችቶናል፣ ካልተመቻችሁ አልተመቸንም፣ መብታችሁ ነው። ፈለጋችሁት ነገር ጻፉ። ብቻ ልብ ቅርጽ ምናምን ነገሮች አታስቀምጡ እሺ። ወዳችኋለሁ። ደግሞ ሰብስክራይብ አድርጉኝ እስቲ። ላይቭ አልከፍታ ላይ ምን ሆኖ ነው? ቆይ እስቲ ንገሩኝ። ላይቭ በስንት ነው የሚከፍተው? አልከፍትም አለኝ እኮ ለኔ። ምን አስቦ ነው? ነው መቀኛ ሲበዛብኝ ነው። መቀኛ በዝቶብኛል፣ ለዛ ነው አልከፍት ያለኝ። እና የመዳም ቅመሞች እየበረታችሁ ነው። በርቱ። እኛ ማለት ነው ጤና ኑሮን ስልክ በእጃችን ይዘን ማለት ነው መስራት አቅቶናል። እውነት ያልጋ ቁራኛ ሆኖ ማለት ነው መስራት ያማረው ብዙ ሰው አለ። ተነስቶ መቆም ያማረው ብዙ ሰው አለ። በራሱ እጅ መብላት ያማረው ብዙ ሰው አለ። በራሱ እግር መንቀሳቀስ ያማረው ብዙ ሰው አለ። እንደፈለገ ለመሆን የሚፈልግ ብዙ ሰው አለ። እስቲ እነዛን ሰዎች ስታዩቸው እናንተ ምን ይሰማችኋል? ምን ይሰማችኋል? እንደዚህ አይነት ሰዎች ስታዩ ማለት ይሄ ነገር እኔ በሆነስ ብላችሁ አስባችሁ ታውቃላችሁ? እስቲ ፈጣሪያችሁን አመስግኑ። ሙሉ ጤና ሰጥቷችሁ እንደፈለጋችሁ ሆኖ እንደፈለጋችሁ ስሩ፣ የፈለጋችሁትን በልታችሁ የፈለጋችሁ ጠጣችሁ እንደፈለጋችሁ ሆኖ ብሎ ፈቶ ለለቀቃችሁ ፈጣሪ አመስግኑ እስቲ። የፈጣሪ ምስጋና እንጂ ምን ይሰጠዋል? የሰው ልጅ ብታበዩም ብታጠጪውም ምንም ምስጋና የለውም። ዙሮ ከኋላ ስጋሽን ይበላል፣ ዙሮ ከኋላ ያምሻል። እውነት በሰው ተማምነሽ ሰውን ተማምነሽ አትደገፊ። ፈጣሪሽን ተማምነሽ ተጓዢ። በማንም ተስፋ አታርጊ፣ በማንም አትጠብቂ። የዛሬ ሰው ስታበይ ስታጠጪ የዛኔ ሊያስደስትሽ ይችላል። የዛኔ እኔ ውድ እኔ ማር እንደው የዛኔ የማይልሽ ነገር የለም። ግን ኬስሽ ትንሽ ጎደል ስትል ማለት ነው ምን ልበልሽ እንደ ሞቱት ዘመዶቹ ነው የሚረሳሽ። ማንም አያስታውስሽም። ገንዘቧ በእኔ በኩል የጨረሰችው ገንዘቧ በእኔ ጉዳይ ነው ያባከነችው
የሆነችው እንደዚህ የሆነችው በእኔ ጉዳይ ነው ብሎ ስለ አንቺ የሚያሳስበው ነው ስለ አንቺ የሚያስጨንቀው አለ? የለም፣ ማንም የለም። ስለዚህ አንቺ ከሀገርሽ የወጣሽ ለምንድን ነው? ነገ የተሻለ ቦታ ደርሼ ነገ እኔ ትልቅ ቦታ ደርሼ የተቸገሩትን እረዳለሁ ለራሴ አልፎ ተርፎ ለሰው እሆናለሁ ብለሽ ነው አይደል? ታዲያ ራስሽን እዚህ ጋር ባልሆነ ነገር ጊዜሽን አባክነሽ እንዴት ነው ለራስሽ ሳትሆኚ ለሰው የምትሆኚ? እውነት አንዳንዶቹማ ሲታዩ ህይወት ነው የሚያስጠላው። እና አብረን እንስራ ነው። ግሩፕም የሌላችሁ ልጆች ኑ ከኛ ጋር ግሩፕ ተቀላቀሉ። በግሩፕ ነገ ሀገራችን ስንገባ ማለት ነው ይጠቅመናል እንጂ አይጎዳ ነው። እዚህ ሁሉ ነገር አስተካክለን ከሄደን ሀገራችን ስንገባ ማለት ነው እንደ ማንኛውም ሰው ቀብረር ብለን መኖር እንችላለን። እውነት እኛ ሳናውቅበት እስከዛሬ ተሸውደናል። ከአሁን በኋላ ግን መሸወድ የሚባል ነገር የለም። እንስራ በቃ። ያው በጉልበታችን ራሱ ሳጥን እያገኘን አይደል እንዴ? በስልካችን ምን ችግር አለው? በትርፍ ሰዓታችን በስልካችን በመደሞ ይፋ ከኪሳችን አይጎድል። ኧረ ስንዳ እና ለጓደኞቻችሁ ሼር አድርጉላቸው ይስሩ። እነሱ ስደት እስከ መቼ ነው ስደት ላይ የምንቆየው? እስከ መቼ ነው? ይኸው ስደት ላይ መልካቸው እድሜያቸው ስንት ነገራቸው አጥተው የሚኖሩ አለ አይደል እንዴ? ጊዜያቸው እንደዚህ ባልሆነ ነገር የጨረሱ ማለት ነው። እንዲሁ ለቤተሰብ እያሉ ራሳቸውን ጥለው ለቤተሰብ እያሉ እውነት በጣም ነው የሚደብረው። እዚህ ሚዲያ ላይ የምናያቸው ነገሮች እኮ ለእኛ ትምህርት ሊሆኑን ይገባል። ልንማርባቸው ይገባል። እንማርበት እስቲ። ዝም ብለን ማየት ሳይሆን ይሄ ነገር በእኔ ቢሆንስ፣ ይሄ ነገር እኔ ብሆንስ ብለን ስናስበው በጣም ከባድ ነው። በጣም ነው የሚከብደው። ማንም የሚወድሽ ሲኖርሽ ነው። ማንም የሚያከብርሽ ሲኖርሽ ነው። እውነት ከሌለሽ ማንም ከሌለሽ ቤተሰብሽ ራሱ አያውቅሽም። ካለሽ ግን ማለት ነው ባዳው ራሱ ዘመዴ ናት ነው የሚልሽ። ዘመዴ ናት ነው የሚልሽ። እና እዛም እዚህም ብለን ተፍ ብለን እንስራ ነው የምላችሁ። አብረን እንስራ በቃ ነው። በፍቅር እንስራ፣ አብረን እንደግ። እውነት እንደኛ ሁለት እጅ ሁለት እግር ሙሉ ጤንነት ኑሯቸው ማለት ነው እንደኛ ለመስራት ያማራቸው ብዙ ልጆች አሉ። ጎንበስ ቀና ብለው ለመስራት ያማራቸው ብዙ ልጆች አሉ። ከሀገር ወጥተው ለመስራት ከሀገር እንዳይወጡ አግዶ የያዛቸው ነገር ብዙ ነገር አለ። እውነት እኛ ጤና ኑሮ ቅመሞችዬ በርቱ እሺ፣ እንዳትሸነፉ። ህይወት እንዳታሸንፋችሁ አሸንፏት። ህይወት አሸንፋችሁ ማለት እናንተ ዞር ብሎ የሚያያችሁ ሰው የለም። በእጅሽ ከሌለሽ ማለት ነው የእናትሽ ልጅ ራሱ አታስጠጋሽም። የእናትሽ ልጅ ማለት ነው ማንም የሚወድሽ ማንም የሚያከብርሽ ማንም የሚያስጠጋሽ ማንም የሚጠጋሽ ሲኖርሽ ነው። እና ቅድሚያ ለራስሽ ቦታ ስጪ። አንቺ ተነስተሽ ስትቆሚ፣ አንቺ ተነስተሽ ለራስሽ ሲተርፍ ነው ለሰው መሆን የምትችይው ማለት ነው።
ከአንቺ የተረፈ ነገር ካለሽ ያው ቤተሰብሽን ትረጃለሽ። ቅድሚያ ለራስሽ ሀገርሽ ቤተሰብሽን ትተሽ እስከወጣሽ ድረስ ማለት ነው። እዚህ ጋር ጊዜሽን ባልሆነ ነገር አጨርሽ። ጊዜሽን ባልሆነ ነገር አታባክኝ። ኢትዮጵያ ውስጥ ቁጭ ብለው ማለት ነው ካርድ እየሞሉ በገንዘባቸው ካርድ እየሞሉ በኢትዮጵያ ገቢ የሚኖሩ አሉ። እኛ እዚህ በማዳም ዋይፋ በትርፍ ሰዓታችን ማለት ነው ገንዘብ ማግኘት እንችላለን አይደል? እስቲ ትርፍ ሰዓታችን ምን እናደርግበታለን? ትርፍ ሰዓታችን ምን እናደርግበታለን? እስቲ በምን እናውለዋለን? እንጠቀምበት ውዶችዬ። መቼም ያላስቀመጥነው አንበላም አይደል? ሰው ያላሳደረው አይበላም። የራሳችን ቤት ትተን የሰው ቤት እናሳድሳለን አይደል? የራሳችን ቤት ዘግተን የሰው ቤት እናሞቃለን። ለምን? ቅድሚያ የራሳችን ቤት አሙቀን ራሳችን ተነስተን ስንቆም ራሳችን ተነስተን መቆም ስንችል ነው ለሰዎች መደገፍ የምንችለው። ሰዎች ተነስተው እንዲቆሙ መደገፍ የምንችለው የዛኔ ነው እንጂ አንቺ ራስሽ ወጥቀሽ ሰዎችን እደግፋለሁ ማለት ዘበት ነው። እና ትርፍ ጊዜሽን ተጠቀሚበት ነው ልሽ ትርፍ ሰዓታችን እንጠቀምበት። በቃ ስደት በእኛ ይብቃ። እስቲ በአንድነት እንስራ፣ እውነት እንስራ በቃ። ነገ ሀገራችን መስራት የምትፈልጉ ልጆች እዚሁ ዩቲዩብ ላይ ማለት ነው እዚሁ ዩቲዩብ ላይ አለ እንዴት እንደምትከፍቱ በቃ ከመነሻው እስከ መጨረሻ አለ ሁሉንም ነገር ማለት ነው። እናንተ ለመስራት አላማ ካላችሁ ለመስራት ፍላጎት ካላችሁ ማለት ነው። ሰብስክራይብ ከየት አገኛለሁ እንዴት ሳርግ የሚለውን ነገር ነው። እኛ ግሩፕ አለን፣ ከኛ ጋር ተቀላቀሉ። ሁሉንም ነገር ትማራላችሁ ግሩፕ ውስጥ ማለት ነው። እውነት ከመጀመሪያ እስከ መጨረሻው ድረስ ትማራላችሁ። ሳታስቡት ነው ገንዘብ የምትሰሩት፣ ሳታውቁት ነው ገንዘብ የምትቀበሉት። እውነት ይሄንን እኔ ነኝ የሰራሁት እስከምትሉ ድረስ ማለት ነው። እና አታሹፉ። የምታሹፉ ሰዎች አላችሁ፣ የምትቀልዱ ሰዎች አላችሁ። በጊዜያችሁ እንደዚህ የምትቀልዱበት፣ በጊዜያችሁ እንደዚህ የምትጫወቱበት ሰዎች አላችሁ። ጊዜያችሁ ተጠቀሙበት። እስከዛሬ ተሸውደናል። ካሁን በኋላ መሸወድ የለም። አንሸወድ። እስቲ እንንቃ። እኛ ለማን ነው ሰብስክራይብ የምናደርገው? ቆይ ሰው ቪዲዮ ለቆ እንዲሁ 24 ሰዓት እያወራ ሚዲያ የሚለቀው ለምን ይመስላችኋል? ይሄን እንኳን ለምንድን ነው ብላችሁ አታውቁም? ጠይቃችሁ ገምታችሁ አታውቁም? እውነት ስለሚያገኝ ነው፣ ክፍያ ስላለው ነው፣ ስለሚቀበል ነው እንደዛ ሰርቶ የሚለቀው። እንግዲህ እስከዛሬ የእሱ ቪዲዮ ነበር አፋችን ከፍተን የምናየው። ካሁን በኋላ ግን የራሳችን ቪዲዮ ለቀን በራሳችን መንገድ እንጓዝ። በሰዎች መንገድ መጓዛችን እናቆም። እንግዲህ ከተሳሳትኩ ይቅርታ። እኔ ለእናንተ ብዬ ነው እንድትሰሩ ነገ የተሻለ ቦታ እንድትደርሱ ነው እንጂ ሌላ ነገር አስቤ አይደለም። እና ላይክ ያላረጋችሁ ላይክ አርጉ፣ ሰብስክራይብ ያላረጋችሁ ሰብስክራይብ አርጉ።